ሆይ ቤተሰቦቼ ቤተክርስቲያን ሄዳችሁ ጫማችሁ ጠፋ፣ ሞባይላችሁ ጠፋ፣ የትኛው አጋጠማችሁ? ካጋጠማችሁስ እንዴት ሆናችሁ? በእግራችሁ ሄዳችሁ ራይድ ጠራችሁ ወይንስ ደግሞ ሰው እንዲያመጣላችሁ መልእክት አረጋችሁ? የቱ ገጠማችሁ? ስልኩስ ከጠፋ ከአብራችሁ ከወጣችሁ ሰው ጋር ተጣፋፋችሁ ወይስ እንዴት ሆናችሁ? መቼም በጣም ከባድ ነገር ነው። አባቶቻችን ካህናት ቆሞ ያስተምራሉ። ንብረታችሁን ጠብቁ፣ ሞባይላችሁን ጠብቁ፣ ጫማችሁን ጠብቁ ይላሉ፣ ያስተምራሉ። ግን ከዛም አልፎ ይጠፋል፣ ያጋጥማል። እናንተ ምን ገጠማችሁ? አንድ ቀን ውስጥ ቆሜ ጸሎት እያደረስኩ እያለው መቼም ዝንጥ ያሉ የሚያምሩ ቆንጆ ቆንጆ ሴቶች ሰርግ ነበርና የሰርግ አድማቂዎች ይመስሉኛል፣ የሰርገኛ ቤተሰቦች 3 ሴቶች እንከራተታሉ። ከአንዱ ወንበር ስር ከአንዱ ወንበር ስር ከአንዱ ወንበር ስር አንዱ ወንበር ስር ጫማቸውን ይፈልጋሉ። ምንድነው ስል ጫማ ጠፍቶብን ነው አሉ። እኔ ወጣ አልኩና እስቲ ግቡና አዩ አልኩና ገባ እያሉ አዩ። በየወንበሮቹ ላይ አዩ። ጭራሽ ጫማቸው የለም። በእውነት አዘንኩ። እንዴት አሰብኳቸው፣ እንዴት ሆነው ሊሄዱ ነው እነዚህ ሴቶች? በእግራቸው ሊሄዱ ነው? ምንድነው የሚሆኑት ብዬ ምንም ለጊዜውም ቢሆን ያደናግጣል። ከዛ በኋላ ለካስ አንዷ ቤተሰብ ይዛ ወጣ መሰለኝ ተገኝቷል። አንዷ ይዛ ወጣ ነው ደሞ ሲሉና ሲያወሩ ደሞ ሰማሁ። በጣም ደስ አለኝ፣ ልቤ ያረፈ። እናንተ ምን ገጠማችሁ? ጫማው ጠፋ፣ ስልኩ ጠፋ፣ ምን ሆነ? አሁን ደግሞ በቅርብ ሰሞን ቅዳሴ ተቀድሶ አልቆ ትንሽ ዘግየት ብዬ ስወጣ በሩ ላይ ግርግር አለ፣ መኪናም አለ፣ ሰውም ይወጣል ምናምንና ጠጋ ስል አንድ አባት መቼም አንዱን ቀይ ቆንጆ ጎረምሳ ልጅ ይዘው ኮኬ ኮኬውን ይሉታል፣ ኮኬ ኮኬውን ይሉታል። ከኋላቸው 3-4 ጎረምሶች አሉ። እርግጠኛ ነኝ እነኛ ልጆች ባይኖሩ አባትም እጃቸውን አይሰነዝሩም ነበር። ግን እንደው ሰው አይደለም አባት እጃቸውን ባልሰነዘሩበት ጥሩ ነበር። ጥሩ ሰራ ብዬ ግን አይደለም። እዛ ጋር የእግዚአብሔርን ቃል ሰምተን እዚህ ጋር በር ላይ ደግሞ ድብድብ። ከዛ ጠጋ ብዬ አባቴ ለሕግ ለምን አይሰጡትም? ለምን እርሱ ይታገላሉ ስል ወደ እኔ ዞሩ። አንድ እግር ጫማ ይዘዋል፣ ጥቁር ጫማ። ወደ እኔ ዞሩ። እኔ ሹልክ ብዬ ወጣሁ። ቆም ብዬ ሳይ ግን እውነትም ተሰማቸው ወይም ሌላም ሰው አላቸው መሰለኝ። የበር ላይ ጥበቃ ልጁን ይዞት ሲሄድ አየሁ። ምን ገጠማችሁ እናንተ? ምን ሆነ? ጫማው ጠፋ? እንዴት ሆናችሁ? በእግራችሁ ሄዳችሁ? ራይድ ጠራችሁ? ቤተሰብ አመጣላችሁ? እንዴት ሆናችሁ? ስልኩ ጠፋ? ከመጣችሁ ሰው ተጠፋፋችሁ? ያለ ዶክመንት ሁሉ ጠፋ? ስልክ መግዛት አቃታችሁ? ምን ደረሰባችሁ? ያጋጥማል። ለመልካም የሚመጣ ሰው እንዳለ ሁሉ ይሄንን ደግሞ ፐርፐዝሊ ሆን ብሎ አውቆ ይሄን ሊያደርግ የሚመጣ ሰው አለ። ግን ምን ሊጠቅም? የት ሊደረግ? ልክ ነው። ለጠፋበት ሰው ጉዳት ነው፣ ንዴት ነው፣ ምንም ጥያቄ የለውም። ግን ለምን እዛ መንፈሳዊ ቦታ እንኳን መተን ማናርፍነን እንዴ? ለምን? እንደው ቤተሰቦቼ እስቲ ምን ሆነ? ኮሜንት ላይ ጻፍ አድርጉ። ማሚ ሮማን የአደይዋ አለቃ ዲዛይነሯ ማሚ እናመሰግናለን። ደስ በሚል ፈገግታ ያጋጠመንን ነገር ምን ገጠመ ብላ ፈገግ ብላ መልእክቷን አስተላልፋልናለች። በጣም ነው ደስ ያለኝ ማሚዬ። እኔ ራሱ ሀሳብሽን እጋራለሁ። በጣም ብዙ ጊዜ እንደዚህ አይነት ችግሮች ይገጥሙናል። ግን ደግሞ እኛ ጻዳ ለብሰን ቆመን ዘምረን አመስግነን ከምንወጣው በላይ እኛ ላይ ችግር የፈጠሩ ሰዎች ጻድቃን ሊሆኑ ይችላሉ። እንዳለችው ማሚ ሮሚ እንዳለችው ትክክል ሰርተዋል እያልኩ አይደለም። ግን በቃ እነሱ ጻድቅ ሊሆኑ ይችላሉ። ከሌላቸው ምን ያድርጉ? እኛ እኮ ለመስጠት እኮ በጣም ልባችን ደንድኖ አስቸግረናል እኮ እንጂ እኮ ልባችን ሲመለስ ልክ እንደዚች በእንባዋ እግሩን አርሳ እንዳጠበችቷ ሴት
ኃጢአትሽ ተሰርዮልሻል ልጄ እምነትሽ አድኖሻል እንደተባለችው ሴት እነዛ ሰዎች በጣም ንጹህና የመመለስ ቀናቸው በጣም ቅርብ የሆኑ ሊኖሩ ይችላሉ። እኔ ቤተክርስቲያን ላይ እንደዚህ ስሰማ ራሱ በጣም አዝናለሁ። በቃ እንደውም ማስታወቂያ እየሰራን ነው እንዴ ይላለሁ ሁሉ። እና ማሚ ሮሚ በጣም እናመሰግናለን። ኑሪልን። እውነታቸውን ነው ማሚ ሮማን ዲዛይነሯ ሮሚ። እውነት አንቱ አርቲስት አንቱ አይባልም እንጂ አንቱ ብዬ ባወራ ራሱ ደስ ይለኛል። በጣም ትልቅ መልእክት ነው ያስተላለፍሽልን እናታችን። እናንተም ሰብስክራይብ እያደረጋችሁ ሀሳባችሁን እየጻፋችሁ ምን እንደገጠማችሁ አስቀምጡልን። ምን ተማራችሁበትስ? እኔ ለምሳሌ ትናንትና የሆነ ሌባ ነው አሉ ሰርቆ ያዙት 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 እያሉ አስቀድሼ ስመለስ ነው በአጋጣሚ ማለት ነው። በአጠገቤ ነው ዥው ብሎ ያለፈው ማለት ነው። ከኋላ በጣም ብዙ ሰው ይከተለዋል። የመጨረሻ ዞሬ ሳይ እንደውም ኮብልስቶን ነው የወረወረበት ማለት ነው አንዱ። እውነት ያ ድንጋይ አግኝቶት ቢሆን ኖሮስ ያ ሰው ህይወቱን አጦ ቢሆን ኖሮስ እኔ አልኩኝ። እኔ በጣም ስራ ከገባው በኋላ ራሱ እንዴት ሆኖ ይሆን ወይ ድል እያልኩኝ አላስችለኝ ብሎ አዛኟን ይኸው እግዚአብሔር በሚያውቀው ሄጄ እዛ ሰፈር የነበሩ ሰዎችን እንደዚህ እኮ ነበረ እንደዚህ 9 ሰዓት አካባቢ እንደዚህ ሲሮጥ ነበረ እንደው ተርፎ ይሆን እንዴ አልኩኝ። ምን ሆነሽ አሉኝ። ኧረ እኔ ምኑም አይደለሁም፣ ግን በዛ አካባቢ እንደዚህ ሳልፍ አጋጣሚውን አይቼ ነበረ። እንዲሁ ቢያገኘው እውነት ሊመታው ነው ያንን የወረወረበት አልኩ ሁሉ ማለት ነው። እና አይ ተረፈ። ደግሞ እኮ የሚገርምሽ የሰረቀው እንጀራ ነው አሉኝ። አይ ሶሪ ሪሊ በጣም ነው ልቤ የተሰበረው። አስባችሁታል? ተበልቶ ለሚወገድ ነገር ነው እንደዛ ሲያሯሩጡት የነበረ። እኔ በጣም 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 ተሰማኝ። እውነት እንጀራ ሰርቆ እንደዛ የሮጠ ሌላ ነገር ቢሆን ምን ሊያረጉ ነበረ? እየጠቆምኩ አይደለም፣ ፈራጅ ልሆን አይደለም። እኔ በጣም ኃጢአተኛ ነኝ። ከሱ በላይ ኃጢአት እንዳለብኝ ከሱ በላይ ከአምላኬ ከክርስቶስ ብዙ ነገር እንደዘረፍኩ ስላሰብኩኝ ስለማምንም ውይ ምረት ቢያረጉለት ነበር እያልኩ የነበረው። ግን እንኳን ተረፈ፣ ምንም አላደረጉትም። ግን እዘውት ወደ ጣቢያ ነገር ወሰዱት ተባልኩኝ። ተረጋጋሁኝ ማለት ነው። እና እኔ ማነኝ ማለት ይጠበቅብናል። እና ከኛ በላይ ልክ እንደዛች ሴት እቺ እኮ እንደዚህ ነች ሲል ሰሞን እኔ እሷን አውቃታለሁ። አንተ እኮ ለእግሬ ውሃ አላቀረብክልኝም፣ እሷ ግን ይሄው ከመጣች ጀምሮ አላቋረጠችም፣ በእንባዋ እግሬን ታጥባለች ነው ብሎ የመለሰለት። እና ምን ልላችሁ ፈልጌ ነው፣ ጽድቅ የት ጋር እንዳለ አናውቅም። ሆን ብለው የሚሰርቁትን እያደፋፈርኩ ሳይሆን የሌላቸው አጠው ነጠው ግን በሚያረጉ ሰዎች ላይ አንፍረድ። ሰዎች እኛ ማነን? እኛ አልሰረቅንም፣ እኛ አላጭበረበርንም። ዛሬ ልብስ ቀያይረን ጫማ ተጫምተን ሽቶን ተነስነሰን መልካም ማዛ ስለሸተትን ብቻ መልካም ማዛ አለን ማለት ነው። የኃጢአታችን ሽታ እኮ ከዛ በላይ ቢገለጥና ግንባራችን ላይ ቢጻፍ ማንንም አያስቀርብም። እና ምን ልላችሁ ፈልጌ ነው፣ ምህረት እናድርግ። ያጋጠማችሁንም ጻፉልን፣ እንማማር። እወዳችኋለሁ፣ በርቱልኝ። ማሚ ሮሚን እንግዲህ ቤቷን እያያችሁላት እላለሁ። አመሰግናለሁ። ባይ